ጎጃም ስሟ ሲነሳ የጥንታዊነት የሊቃውንት ዜማ የጀግኖች ፉከራና የጠቢባኑ ምድር መሆኗ መታወሱ ግድ ነው። ይቺ አባይ ወይም ጊዮን እንደ ቀለበት የከበባት በታሪክ በጥበብና በመለኮታዊ ምስጢር የተሞላች የኢትዮጵያ እምብርት ተራ መልክዓ ምድር ሳትሆን የሰው ልጅ የዘር ግንድና የእምነት መሰረት መገኛ ጭምር ናት። በኢትዮጵያ ታሪክ ውስጥ ጎጃም የራሷ የሆነ አንጸባራቂና የማይፋቅ ገጽ አላት። የተፈጥሮ ምሽግ በሆነው የአባይ ወንዝ መከበቧ ከተቀረው የሀገሪቱ ክፍል ተለይታ የራሷን ጠንካራ አስተዳደር ባህልና ጥበብ እንድታዳብር ማስችሏታል። ከጥንት የነገስታቱ ዘመን ጀምሮ ጎጃም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት የቅኔም የዜማና የትርጓሜ ማዕከል ሆናም ኖራለች። እንደ ዲማ ጊዮርጊስ፣ መርጦ ለማርያም፣ ደብረ ኤልያስና ደብረ ወርቅ የመሳሰሉት ታላላቅ ገዳማትና አድባራት የኢትዮጵያን ስነ ጽሑፍ ፍልስፍናና መንፈሳዊነት ሲያትሙ ሲያስተምሩ የኖሩ የብርሃን ዋሻዎች ናቸው። በፖለቲካው ረገድም በንጉሥ ተክለ ሃይማኖትና በሌሎች ታላላቅ መሪዎቿ አማካኝነት ለኢትዮጵያ አንድነትና ሉዓላዊነት ደሟን ያፈሰሰች አጥንቷን የከሰከሰች የጀግኖች ሀገር ናት። የጎጃም ሰው ሲባል ጥልቅ የሆነ ሃይማኖተኝነት፣ ወደር የለሽ እንግዳ ተቀባይነት፣ ጀግንነትና ርቱ አንደበት ወይም የንግግር ችሎታው አብረው ይነሳሉ። የጎጃም አርሶ አደር መሬቱን አክብሮ የሚያርስ በላቡ የሚያደር ለሀገሩም ቀና የሆነ ትጉ ዜጋ ነው። የጎጃም ሰው በቅኔው ጥልቅ ያለ መልእክት የሚያስተላልፍ በመሰንቆና ክራሮም የልቡን ሐዘንና ደስታ በስነ ቃል የሚያንቆረቆር የተፈጥሮ ፍላስፋ ነው። ንግግሩ በዘይቤና በምሳሌ የተሞላ፣ አኗኗሩ ከፈጣሪ ጋር የተቆራኘ፣ በማንነቱ የሚኮራ፣ ቢቆጡት እንደ አባይ ሞልቶ የሚያጥለቀልቅ፣ ቢያባብሉት ደግሞ እንደ ርግብ የዋህ የሆነም ድንቅ ሕዝብ ነው። ጎጃም ስሟ ሲነሳ የጥንታዊነት የሊቃውንት ዜማ የጀግኖች ፉከራና የጠቢባኑ ምድር መሆኗ መታወሱ ግድ ነው። ይቺ አባይ ወይም ጊዮን እንደ ቀለበት የከበባት በታሪክ በጥበብና በመለኮታዊ ምስጢር የተሞላች የኢትዮጵያ እምብርት ተራ መልክዓ ምድር ሳትሆን የሰው ልጅ የዘር ግንድና የእምነት መሰረት መገኛ ጭምር ናት። በኢትዮጵያ ታሪክ ውስጥ ጎጃም የራሷ የሆነ አንጸባራቂና የማይፋቅ ገጽ አላት። የተፈጥሮ ምሽግ በሆነው የአባይ ወንዝ መከበቧ ከተቀረው የሀገሪቱ ክፍል ተለይታ የራሷን ጠንካራ አስተዳደር ባህልና ጥበብ እንድታዳብር ማስችሏታል። ከጥንት የነገስታቱ ዘመን ጀምሮ ጎጃም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት የቅኔም የዜማና የትርጓሜ ማዕከል ሆና ኖራለች። እንደ ዲማ ጊዮርጊስ፣ መርጦ ለማርያም፣ ደብረ ኤልያስና ደብረ ወርቅ የመሳሰሉት ታላላቅ ገዳማትና አድባራት የኢትዮጵያን ስነ ጽሑፍ ፍልስፍናና መንፈሳዊነት ሲያትሙ ሲያስተምሩ የኖሩ የብርሃን ዋሻዎች ናቸው። በፖለቲካው ረገድም በንጉሥ ተክለ ሃይማኖትና በሌሎች ታላላቅ መሪዎቿ አማካኝነት ለኢትዮጵያ አንድነትና ሉዓላዊነት ደሟን ያፈሰሰች አጥንቷን የከሰከሰች የጀግኖች ሀገር ናት። የጎጃም ሰው ሲባል ጥልቅ የሆነ ሃይማኖተኝነት፣ ወደር የለሽ እንግዳ ተቀባይነት፣ ጀግንነትና ርቱ አንደበት ወይም የንግግር ችሎታው አብረው ይነሳሉ። የጎጃም አርሶ አደር መሬቱን አክብሮ የሚያርስ በላቡ የሚያደር ለሀገሩም ቀና የሆነ ትጉ ዜጋ ነው። የጎጃም ሰው በቅኔው ጥልቅ ያለ መልእክት የሚያስተላልፍ በመሰንቆና ክራሮም የልቡን ሐዘንና ደስታ በስነ ቃል የሚያንቆረቆር የተፈጥሮ ፍላስፋ ነው። ንግግሩ በዘይቤና በምሳሌ የተሞላ፣ አኗኗሩ ከፈጣሪ ጋር የተቆራኘ፣ በማንነቱ የሚኮራ፣ ቢቆጡት እንደ አባይ ሞልቶ የሚያጥለቀልቅ፣ ቢያባብሉት ደግሞ እንደ ርግብ የዋህ የሆነም ድንቅ ሕዝብ ነው። ጎጃም ስሟ ሲነሳ የጥንታዊነት የሊቃውንት ዜማ የጀግኖች ፉከራና የጠቢባኑ ምድር መሆኗ መታወሱ ግድ ነው። ይቺ አባይ ወይም ጊዮን እንደ ቀለበት የከበባት በታሪክ በጥበብና በመለኮታዊ ምስጢር የተሞላች የኢትዮጵያ እምብርት ተራ መልክዓ ምድር ሳትሆን የሰው ልጅ የዘር ግንድና የእምነት መሰረት መገኛ ጭምር ናት። በኢትዮጵያ ታሪክ ውስጥ ጎጃም የራሷ የሆነ አንጸባራቂና የማይፋቅ ገጽ አላት። የተፈጥሮ ምሽግ በሆነው የአባይ ወንዝ መከበቧ ከተቀረው የሀገሪቱ ክፍል ተለይታ የራሷን ጠንካራ አስተዳደር ባህልና ጥበብ እንድታዳብር ማስችሏታል። ከጥንት የነገስታቱ ዘመን ጀምሮ ጎጃም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት የቅኔም የዜማና